ሰላም ጤና ይስጥልኝ የኛ ስፖርት ዩቲዩብ ቻናል ተከታታዮች የአርብ ምሽት የአጭር ዜና ስፖርት ይዤላችሁ ቀርቤያለሁ። ለቻናሉ አዲስ የሆናችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል በአክብሮት እጠይቃለሁ። ዛሬ እንግዲህ ዓርብ ዕለት የተሰማው ዜና በጣም አሳዛኝ ዜና ተሰምቷል። የአርቲስት ነጻነት ወርቅነህ የሞቱን ዜና ሰምተናል። ለቤተሰቦቹ ለወዳጅ ዘመዶቹ እንግዲህ መጽናናትን እየተመኘው ወደ ዜና ያልፋለሁ። በመጀመሪያ የአርቴታ ጋዜጣዊ መግለጫ እንመለከታለን። እንግዲህ አሰልጣኝ ሱፐር ማይክል አርቴታ በተለያዩ ጉዳዮችን ላይ ጋዜጣዊ መግለጫ ሰጥቷል። ከእነዚህም መካከል ስለ ጉዳት አንስቷል። የጉዳት ጉዳይ አሳሳቢ አይደለም፣ ምናልባት ተጫዋች መመለሻ እድል ሊሆን ይችላል። ስለዚህ አሁን ከሕክምና ባለሙያዎች ጋር መገናኘት አለብኝ። በሳምንቱ መጨረሻ አንድ ሰው ይገኝ እንደሆነ ለማየት የልምምድ ጊዜ አለን በማለት ማን እንደሆነ ሳይናገር አልፎታል። ሌላው ደግሞ ከማንቸስተር ሲቲ ጨዋታ በኋላ ስለመጫወቱ እንዲህ ሲል ተናግሯል። እያንዳንዱ ሲዝን እንደ ወትሮው ተመሳሳይ ነው። በተለምዶ በተመሳሳይ ሰዓት አንጫወትም። ምናልባት በሻምፒዮንስ ሊግ ብቻ ይህ ብዙ ጊዜ ይከሰታል። ለዚህም ነው ከመቼውም ጊዜ በላይ ማድረግ ያለብን ነገር ላይ ብቻ እናተኩራለን። እኛ የራሳችንን የቤት ስራ መወጣት ብቻ ነው የምንፈልገው በማለት አስተያየቱን ሰጥቷል። 29 ቁጥር አንድ ላይ አጣምሮ ስለመጫወት ሲጠየቅ በእኔ እምነት አዎ እና ይሄንን ኬሚስትሪ መሞከር እንፈልጋለን። በተለይ በሚቀጥሉት ሳምንታት የተወሰኑ ጨዋታዎች ጋር እነዚህን አማራጮች ማግኘት በተለይ የተጋጣሚዎች ባህሪ እያየን እንሞክራለን ሲል አስተያየቱን ሰጥቷል። ሌላው እንደዚህ እንደምናስታውሰው እንግዲህ አርሰናል ከብራይተን በነበረው ጨዋታ ዴቪድ ዲያ ያዳናት ኳስ አርሰናልን ከአቻ ከመውጣት ወደ 3 ነጥብ እንዲያገኝ ሙሉ 3 ነጥብ እንዲያገኝ የሚገርም ሁኔታ ኳሷን አድኗል። ይህቺ ሴቭም እንግዲህ የወሩ ምርጥ ሴቭ ተብላ ተመርጣለች። እና ዴቪድ ዲያ የዛን ቀን እንግዲህ የጨዋታው ቀን በጣም እሱን አለማድነቅ በጣም ንፉግነት ነው። እና ዴቪድ ዲያ በጣም ምርጥ አርሰናልን በምርጥ ብቃት እንግዲህ አድኖ ያችን 3 ነጥብ ሙሉ 3 ነጥብ እንዲያገኝ አድርጓል። ስለዚህም እንግዲህ የዛን ቀን የአርሰናል ደጋፊዎች በጣም አመስግነውታል። ሌላው ደግሞ ሜርሳከርን ይመለከታል። የአርሰናል አካዳሚን ሲመራ እንደቆየ ይታወቃል። ሆኖም ግን ከ8 አመት በኋላ ክለቡን እንደሚለቅ አሳውቋል። አርሰናልም እንግዲህ የእሱን ተተኪ በጥንቃቄ እንደሚፈልግ አሳውቋል። የዛሬ የስፖርት ዜናዎች ይህንን ይመስላሉ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። አበቃው።